ለበርካታ አስርተ ዓመታት በእያንዳንዱ ቤት ውስጥ የነበረው ማለትም ዳቦ ስንገዛበት፣ እቃ ስንሸምትበት፣ ሌላ ቆርጦ ትኩስ ምሳችንን ቴካዌ ስንቋጠርበት የነበረው የፌስታል ምርት ዛሬ በኢትዮጵያ ምድር ላይ ዓይንን ላፈር ተብሏል። ይህ ክስተት ዛሬ ለአንዳንዶቹ መርዶ፣ ለሌሎች ደግሞ ግራ መጋባት ሊሆን ይችላል። ነገር ግን እመኑ፣ ለብልህ ሰዎች፣ ለስራ ፈጣሪዎችና ለቴክኖሎጂ ባለሙያዎች ይህ ታሪክ አጋጣሚ የቢሊዮን ብር የገበያ ሽግግር በማድረግ ለብዙ ስራ ፈላጊ ወጣቶች የህይወታቸው መቀየሪያ የመጀመሪያ ምዕራፍ ነው። ሰላም ጤና ይስጥልን ውድ ቻናል ቤተሰቦች እንዴት ሰነበታችሁ? እኔ እግዚአብሔር የተመሰገነ ፍጹም ሰላም ነኝ። ዛሬ በዚህ ቪዲዮ ላይ ሰሞኑን አነጋጋሪ በሆነው የፌስታል ምርቶች ለምን እንደተከለከሉ እንዲሁም የፌስታል ምርቶች ክልከላው ክስተቱ የወደፊት የኢትዮጵያን የንግድ የቢዝነስና የቴክኖሎጂ አድማስን ለዘላለም እንዴት እንደሚቀይር በጥልቀት እናያለን። በተለይ እናንተ ለወደፊት በቢዝነስና በቴክኖሎጂ ዓለም ውስጥ የነገውን ገበያ ለመቆጠር ካሰባችሁ ይህ ቪዲዮ ለእናንተ ስለሆነ እስከ መጨረሻው እንድትከታተሉ አሳስባለሁ። ስለሆነም ለዚህ ቻናል አዲስ ከሆናችሁ ይህ ቻናል ስለ ቢዝነስና ቴክኖሎጂ የሚዳሰብ ቻናል ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ነባር የቻናል ቤተሰቦች ቪዲዮውን ሼርና ላይክ በማድረግ ጀምሩት። አሁን ወደ ቪዲዮ እንሄዳለን ማለት ነው። አብራችሁን ቆዩ። እንግዲህ ውድ ቤተሰቦች በዚህ ቪዲዮ ላይ አራት ዋና ዋና ጉዳዮችን እንመለከታለን ማለት ነው። ስለዚህ ወደ መጀመሪያ ጉዳይ ስንመለከት የፌስታል ምርቶች ክልከላ ህጉ ጤናው ዘርፍ ጋር የሚያገናኘው ሚስጥር እናያለን ማለት ነው። ከዚህ ጉዳይ ጋር በተገናኘ ሁላችን እንደምናውቀው መንግስት በአዋጅ ቁጥር 1383/2017 የፌስታል ምርቶች ለምንድን ነው የከለከለው የሚለውን ጥያቄ ስንመለከት እንግዲህ ለህብረተሰቡ ጤናና የአካባቢ ሚዛን ለመጠበቅ ሲባል ዘግይቶ የወጣ ወሳኝ የፌስታል ምርቶች ክልከላ ህግ ነው ማለት ነው። ክቡራን ቻናል ቤተሰቦች የፌስታል ምርቶች ከጤና ጋር በተገናኘ ሁላችን በሳይንሱ እንደምናውቀው ትኩስ ምግብ በፌስታል ውስጥ ሲታሽግ ቢስኖይል እና ዳይኦክሲን የተባሉ አደገኛ ኬሚካሎች ይረጫሉ ማለት ነው። እነዚህ ኬሚካሎች ደግሞ በባህሪያቸው ከትኩስ ምግብ ጋር ሪአክሽን ሲያደርጉ ምግቡ እነዚህ ኬሚካሎች ይመረዛል ማለት ነው። የተመረዘ ምግብ ደግሞ ወደ ሰውነታችን ውስጥ በመግባት ስርዓታችንን ያቃውሳል። ይህም ለካንሰር፣ ለልብ በሽታና ለመሃንነት ዋነኛ መንስኤ መሆናቸውን የዓለም ጤና ድርጅት ደጋግሞ አስጠንቅቋል ማለት ነው። ከዚህ ጉዳይ ጋር በተገናኘ ምንም እንኳን በጥናት ባይረጋገጥም በሀገራችን በከተሞች አካባቢ ብዙ ሰዎች በልብ፣ በኩላሊት፣ በካንሰር በሽታዎች ታመው በየመንገዱ ለመታከሚያ የሚለመናቸው ግለሰቦች እየበዙ ነው ማለት ነው። ስለዚህ የፌስታል ምርቶች ክልከላ ህጉ እጅግ የዘገየ እርምጃ እንጂ ለቅሬታ የሚቀር ጉዳይ ስላልሆነ የፌስታል ምርቶች የሚሸጥና የሚያመርት ፋብሪካ ቅሬታ ሊያቀርብበት የማይገባ አሳሳቢ የጤና ጉዳይ መሆኑን ሁሉም ሰው ሊረዳው የሚገባ የጤናና አካባቢ ብክለት የሚያስቀር ህግ ነው ማለት ነው። ውድ ቤተሰቦች የፌስታል ምርቶች ከጤናው ባሻገር አካባቢ ቀውሱ ኢኮኖሚያዊ ጉዳቱ ከፍተኛ ነው ማለት ነው። ለአብነት ያክል በየዓመቱ በክረምት ወራቶች እንኳን የምናየው የከተሞች ጎርፍ መጥለቅለቅ ዋና ምክንያቱ ፌስታል ነው ማለት ነው። ፌስታል በቀላሉ ስለማይበሰብስ በጎርፍ መፋሰሻ ቱቦችን በመጠራቀምና በመድፈን ጎርፍ ከመፋሰሻ ድሬን ሲስተም በመውጣት መንገዶች በጎርፍ እንዲጥለቀሉ ከፍ ሲልም ደግሞ መሰረተ ልማቶች እድሜያቸውን እንዲያጠር በማድረግ ከተሞችን ብሎም ደግሞ ኢኮኖሚ ሽባ በማድረግ የጤናና አካባቢ ባዕድ ነው ማለት ነው። በገጠርም ቢሆን ፌስታል እንስሳቶችን በመግደል የአፈር ለምነትን በማጥፋት የግብርና ምርታማነትን ይቀንሳል ማለት ነው። ይህ ማለት ደግሞ ፌስታል ማገድ ማለት የሀገርን ጤንነትን የግብርና በጀትን መታደግ ነው ማለት ነው። ውድ ቤተሰቦች በሁለተኛ ደረጃ ደግሞ የምንመለከተው ጉዳይ የፌስታል ምርቶች የክልከላ ህጉን ሌሎች የቢዝነስ መነሻነት እንዴት እንደሚሆን እናያለን ማለት ነው። እንግዲህ ጥናቶች እንደሚያሳዩት በኢትዮጵያ ውስጥ በየዓመቱ ከ5 ቢሊዮን ብር በላይ የሚገመት የፌስታል ምርት ገበያ ላይ እንዳለ ይገመታል ማለት ነው። ነገር ግን ይህን ያህል ግዙፍ ገንዘብ የሚፈስበት ዛሬ በፌስታል ክልከላው ምክንያት ባለቤት የለውም ማለት ነው። የፕላስቲክ ፋብሪካዎች በዚህ የተነሳም ቆመዋል ማለት ነው። ማለት ደግሞ ማርኬት ዲስራፕሽን ይባላል። በአንጻሩ ደግሞ አንድ በር ሲዘጋ ሌሎች 10 በሮች ይከፈታሉ የሚባሉ የሀገራችን አባባል ኦን ሊሆን ነው መሰለኝ። ፌስታልን የሚተካ የወረቀት ከረጢት፣ የጨርቅ ቦርሳና ባህላዊ ዘንቢል የሚያመርቱ ድርጅቶችና ስራ ፈጣሪ ወጣቶች የወርቅ እድል እየመጣላችሁ ይገኛል ማለት ነው። ይህ የገበያ ክስተት ለጥቃቅንና አነስተኛ ድርጅቶች ብቻ ሳይሆን ለትላልቅ ኢንቨስተሮችም ጭምር ወደፊት ክፍት የሆነ ትልቅ ቢዝነስ ምንጭ ሆኗል ማለት ነው። በተለይም የጥሬ ዕቃ አቅራቢዎች፣ አከፋፋዮችና ቸርቻሮችም ወደ አማራጭ ምርቶቻቸውን ፊታቸውን እያዞሩ ነው ማለት ነው። በተለይ በዚህ ሰዓት የፌስታል ለምን ተከለከሉ ብሎ የሚያረቃቅስ ሳይሆን በፌስታል ምርት ምን ልታካ ብሎ ፈጥኖ የሸማቾችን ፍላጎት የሚያሟላ ፋስት ማይንድ የቢዝነስ ሰው ለወደፊት የሀገራችን ስመጥር ባለሀብት እሱ ይሆናል ማለት ነው። ውድ ቤተሰቦች በሶስተኛ ደረጃ ደግሞ የፌስታል ምርቶች ክልከላውን ተከትሎ አዲስ የቴክኖሎጂ አብዮት በዚህ አጋጣሚ እንዴት እንደሚፈጠርና ከቢዝነስና ከቴክኖሎጂ ጋር አስተሳስረን እንመለከታለን ማለት ነው። እንግዲህ አሁን ባለንበት ዘመን ዓለም ካደገኛው ከፔትሮሊየም ኬሚካል ወደ ባዮቴክኖሎጂ እየተሸጋገረች ነው። በተለይም ደግሞ ሀገራችን ደግሞ በባዮቴክኖሎጂ የታደለች አገር ናት ማለት ነው። ለምሳሌ ሩቅ ሳንሄድ አካባቢያችን ብንመለከት ከሸንኮራ አገዳ ከበቆሎና ከእንስሳት ተረፈ ምርት የሚሰሩ ባዮዲግራዴብል ቦርሳዎች የነገ የብሶችን ህይወት ቀያሪ የሀብት ምንጮች ናቸው ማለት ነው። እነዚህ ቦርሳዎች ደግሞ በፊት ስንጠቀምበት ከነበረው ፌስታል በተሻለ እንደ ፕላስቲክ ጠንካራ ናቸው ማለት ነው። በተለይ ደግሞ ሜዳ ላይ ሲጣሉ በስልጣ ቀን ውስጥ ወደ አፈርነት ይቀየራል ማለት ነው። እዚህ ላይ አስረግጬ የምናገረው ነገር የኢትዮጵያ ቴክኖሎጂ ጀማሪቶች አሁን ትኩረታችን ቶሎ ወደ ግሪን ቴክ ካዞሩ የነገው ገበያ መሪዎች እነሱ ይሆናሉ ማለት ነው። በተለይም ደግሞ እኛ ሀገር ላይ ብዙ ያልተበላበት ብዙ ያልተሰራበት ቆሻሻ ወደ ሀብት የመቀየር ስራ ወይም ሳይክል አውቶሜሽን ቴክኖሎጂ
ቴክኖሎጂ በቢሊየን የሚቆጠር ኢንቨስትመንት የሚፈልጉ አዳዲስ መስኮች በመሆናቸው ከነዚህ ቢዝነሶች ደግሞ ቶሎ ለሚሰማራ ሰው ለወደፊት ቢሊየን ባለሀብት እሱ ይሆናል ማለት ነው። ስለሆነም ፌስታል ተከለከለ ብሎ ከማለቃቀስ ይልቅ ወደ ባዮቴክኖሎጂና ግሪን ቴክኖሎጂ በማዞር አዳዲስ አሰራሮችን በመጠቀምና አሰራሮችን አፕዴት በማድረግ በአጭር ጊዜ ውስጥ ቢሊየን ብር ትርፍ የሚገኝበት ድርጅት መፍጠር ይቻላል ማለት ነው። በመጨረሻም ክቡራን የቻናሌ ቤተሰቦች ስለ ፌስታል ምርቶች ክልከላና ህጉና ቅጣቱን እንመለከታለን ማለት ነው። ሁላችንም ሚዲያ ላይ እንደሰማነው በአዲሱ አዋጅ መሰረት የተከለከሉ ፌስታሎች የሚያመርቱ ወይም ወደ ሀገር ውስጥ የሚያስገቡ ድርጅቶች እስከ 200,000 ብር መቀጫና እስከ 5 ዓመት ጽኑ እስራት ይጠበቅባቸዋል ማለት ነው። ሌላው ቢቀር እንኳን የፌስታል ተጠቃሚዎች ራሱ ፌስታል ይዘው ቢገኙ ከ2,000 ብር እስከ 5,000 ብር የገንዘብ መቀጮ ይቀጣሉ ማለት ነው። ይህ ማለት ደግሞ ፌስታል መያዝ እንደ ወንጀል መታየት ተጀምሯል ማለት ነው። በመሆኑም ፌስታል ህግ ክልከላውን ጤናና አካባቢ መጠበቅ ስለሆነ ከእንጨትና ከወረቀት በሚሰሩ ቦርሳዎች ትናንሽ የቅርጫቶችን በመጠቀም ራሳችሁና ከቅጣት እንዲሁም ጤናና አካባቢ መጠበቅ ይቻላል ማለት ነው። ስለሆነም ክቡራን ቻናል ቤተሰቦች ፌስታልን አለመጠቀም፣ ፌስታልን መቅበር ማለት ጤናን መግዛት፣ አካባቢ መጠበቅና አዲስ የቢዝነስ ታሪክ መጻፍ ስለሆነ ዛሬ የምንጥለው ስስ ፌስታሎች የልጆቻችን መሬት እየበላ አካባቢና ጤናን እየበከለ መሆኑን መርሳት የለብንም ማለት ነው። ይልቁንም ይህ የፌስታል ክልከላ ህግ ለሀገራችን አዲስ የቢዝነስ የቴክኖሎጂና የታሪክ ተስፋ ይዞ እንደሚመጣ አልጠራጠርም እና እናንተ በዚህ በቢሊዮን ብር በሚፈስበት የገበያ ውስጥ ተመልካች ትሆናላችሁ ወይስ ተሳታፊ? ሀሳባችሁ ኮሜንት ቦክስ ላይ አጋሩኝ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁ ላይክ እና ሼር በማድረግ ለሌሎች አድርሱ። ለተጨማሪ የቢዝነስና ቴክኖሎጂ ትንታኔዎች ሰብስክራይብ ማድረጋችሁን እንዳትረሱ። ጨርሻለሁ። ደህና ሁኑ። ፒስ